ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እሱም ደግሞ የአንትሮፖሎጂ ሚድ ኤግዛምን አብረን እንሰራለን ማለት ነው እና ይህ ቪዲዮ ማለት ተማሪዎች የተፈተኑት ይህንን በ2017 ዓመት የተፈተነውን ፈተና ዛሬ የምናየው ማለት ነው እና እሱም በዚህ መልክ እነሱ የተፈተኑትን እኔ ደግሞ ጥሩ ቆንጆ አድርጌ በዚህ መልክ ሰርቼላችኋለሁ ማለት ነው። እናንተም ደግሞ ቪዲዮ ፓውዝ እያደረጋችሁ መልሱን እኔ ከማሳየቴ በፊት እየሞከራችሁ ከሄዳችሁ በእርግጠኝነት ከዚህ ቪዲዮ ብዙ ነገርን ታገኛላችሁ ብዬ አስባለሁ። አሁን በቀጥታ ወደ ቪዲዮ እናልፋለን። እሺ፣ ከዛ መቀጠል ግን አንድ ነገር ጠይቃችኋለሁ። ማለት ለዚህ ቻናል አዲስ የሆናችሁ ፕሊዝ በሰብስክራይብ እና ላይክ በማድረግ እንድትተባበሩ ጠይቃችኋለሁ። እንሄዳለን። ጀስት ይህን ይመስላል ማለት ነው እና እኔ ያዘጋጀሁት። እንቀጥላለን። አሁን let's go ይላል። አንደኛ ጥያቄ ይህን ይመስላል። ሶሺዮ ሊንጉስቲክ ኢንቨስቲጌት የሚያደርገው ነገር ምን እንደሆነ ከነዚህ ምርጫዎች ጌስ ዋት ከነዚህ ውስጥ የትኛው እንደሆነ ትመርጣላችሁ ማለት ነው። The historical link between the language, the relationship between language and the thoughts, linguistic variation within a language and culture, the structure of unwritten language. ከነዚህ ውስጥ የትኛው ነው ምርጫው? ገርኛ ኦኬ፣ አንሰሩ ሲ ነው ማለት ነው። ስለዚህ linguistic variation within a language and culture ነው ማለት ነው። ስለዚህ ሶሺዮ ሊንጉስቲክስ ሲባል ራሱ ሊንጉስቲክስ ሲሆን ሊንጉስቲክ ቫሪዬሽን ወይም በላንጉዌጅ መካከል ያለን ቫሪዬሽን ምናምን ያሳያል አይ ቲንክ። እና አንሰሩ ሲ ነው ማለት ነው። ኤክስፕላኔሽኑ ፈለጋችሁ። ሶሺዮ ሊንጉስቲክ ኢዝ ዘ ስታዲ ኦፍ ሃው ሶሻል ፋክተርስ like your class, region or gender affect the way you speak. It look at the variation of the language in the social context. ስለዚህ ሶሺዮ ሊንጉስቲክ ማለት ሶሻል ፋክተሮች እኛን እንዴት አፌክት እንደሚያደርጉ ነው የሚያጠናው ማለት ነው። አሁን የምናገረው ነገር፣ ጀንደራችን፣ ክላስ ምናምን፣ ሪጅን፣ የመጣንበት አካባቢ ምናምን ሀው እኛን እንዴት አፌክት ያደርጋሉ ምናምን የሚለውን ነገር ነው የሚያጠናው ማለት ነው። እና አንሰሩ ሶሺዮ ሊንጉስቲክ ከሆነ ምንድነው የሚያሳየው? ሊንጉስቲክ ቫሪዬሽን ዊዝን ላንጉዌጅ ኤንድ ካልቸር ማለት ነው። ስለዚህ በላንጉዌጅ መካከል ያለን ቫሪዬሽን ያሳያል ማለት ነው። በላንጉዌጅ ወይም በካልቸር መካከል ያለን ቫሪዬሽን ያሳያል። አንደኛ ጥያቄ ይህን ይመስላል። ወደ ሁለተኛው እንሄዳለን። እሺ which one of the following isn't the factor the unique feature of the ምንድነው ብለው unique feature of anthropology ያልሆነው ጠይቀው ማለት ነው። ስለዚህ ከእነዚህ ውስጥ የትኛው ነው ያልሆነው? ኮንፈረቲቭ አፕሮች፣ ኢቲክ አፕሮች፣ ኢሚክ አፕሮች፣ አፕሮች ሳይሆን ፐርስፔክቲቭ ኔጌቲቭ አፕሮች። እዚህ ከነዚህ ውስጥ የትኛው ነው አንሰሩ? ኦኬ፣ አንሰሩ ኢቲክ ፐርስፔክቲቭ ነው ማለት ነው። ስለዚህ ኢቲክ ፐርስፔክቲቭ የአንትሮፖሎጂ ዩኒክ ፊቸር አይደለም ማለት ነው። In the anthropology we use the emic or insider or ethic or outsider view. በዚህ ኢቲክ እና ኢሚክ የሚባለው ኢሚክ ሆነ ኢንሳይደር ቪው የሚናገረው ማለት ኢቲክ ሆነ ደግሞ አውትሳይደር ቪው ነው የሚያሳየው ማለት ነው። እና ethic is a structure word here. The ethic or with T perspective is a scientific observations view where ethic is usually referred to moral philosophy ነው ማለት ነው። ስለዚህ አንሰሩ ኢቲክ ፐርስፔክቲቭ ነው ማለት ነው። ስለዚህ ኢቲክ ፐርስፔክቲቭ የአንትሮፖሎጂ ዩኒክ ፊቸር አይደለም ማለት ነው። ወደ ሶስተኛው ጥያቄ ስናልፍ environmental and paleontological remnants are frequently a good illustrator of dash ይላል። ኦኬ፣ አንሰሩ ምንድነው? ኦኬ፣ አንሰሩ ጌት እንዳደረጋችሁ ታስባለሁ። አንሰሩ ሲ ነው ማለት ነው። ኢኮፋክትስ ነው ማለት ነው። ኢኮፋክትስ ምንድነው? unlike artifact which are made by human like tools ምናምን አርቲፋክት ይባላሉ። በሰው ምናምን የተሰሩት ነገር ማለት ነው። ኢኮፋክት ሲሆን ደግሞ they are natural remains። ስለዚህ ናቹራል የሆኑ ነገሮች ቅሬታዎች ምናምን ናቹራል የሆኑ ነገሮች አላ ሲድ ምናምን ፎሌ
or animal bone that tell us about the environment that human lived in. ስለዚህ ሰዎች ማለት የሆነ ሰዎች እንደዚህ አይነት ሁኔታ አልፈዋሉ ምናምን የሚለውን ነገር ናቹራሊ የሚያሳይ ምናምን ነገር ማለት ነው። ስለዚህ ያ ነገር ኢኮፋክት ይባላል። ዋይዚ ዲፍረንሱ ምንድነው? ኢትስ ናቹራል ነው፣ ያኛው ደግሞ አርቲፋክት ሲሆን ሜድ ባይ ሂውመን የሆነ ቱሎች ምናምን ነገር ነው ማለት ነው። ኦኬ አራተኛ ጥያቄ in the studying a religious ceremony an ethnic perspective might focus on በኢሚክ ፐርስፔክቲቭ ሲሆን ኢሚክ አሁን እንዳልነው ያው ኢንሳይደር ቪው ይመለከታል ብለናል አይደል? ስለዚህ ከነዛ ውስጥ እንዴት ነው እንትን የሚያደርገው ነገር የሚለው ከዚህ ውስጥ እንትን ታደርጋላችሁ ማለት ነው። the historical origin of the ceremony, the participant personal experience and the meaning, the economic impact of the ceremony, comparison with the similar ceremony in other cultures. so ከነዚህ ውስጥ የትኛውን አሰቡ ቢኖ ማለት ነው participants personal experience and the meaning። ስለዚህ ኢሚክ ፐርስፔክቲቭ ሲሆን ፓርቲሲፓንቶቹ እንዴት ነው የራሳቸውን ባህል ምናምን የሚመለከቱት የራሳቸውን ሪሊጅን ኢንሳይደር ቢዩ ነው አይደል? ስለዚህ ፓርቲሲፓንቶቹ አሉ። እነዛ ፓርቲሲፓንቶቹ እንዴት ነው የራሳቸውን ሪሊጅስ የሚያዩበት መንገድ ወይም ኢንሳይደር ቢዩ ነው የሚያሳየው ማለት ነው። ኦኬ ይሄ ነው ማለት ነው አራተኛ አንሰሩ። ኢሚክ አፕሮች ኢዝ the insider view ነው። it asks what does this mean to the person actually doing it። ስለዚህ የሚሰሩት ፓርቲሲፔት የሚያደርጉ ሰዎች አሉ። ስለዚህ ለነዛ ሰዎች ምን እያደረጉ እንደሆነ ለነሱ ወይም የነሱ ውስጥ ሀሳባቸው ፐርስፔክቲቫቸው ምን አይነት ነው ምናምን የሚለውን ነገር ኢንሳይደር ቪው የሚመለከተው ምንድነው? ኢሚክ ፐርስፔክቲቭ ነው ማለት ነው። ኦኬ አምስተኛ ደግሞ አንትሮፖሎጂስት of the early 19th emphasis on the study of the mind and the genius people on non-Western world and their social and cultural futures were studied in detail and documented under dash. Okay, so ጥያቄ እስኪተረዱ ድረስ ደጋግማችሁ አንብቡና ከዛ በኋላ አንሰሩን ትነግራላችሁ ማለት ነው። Anthropologists of the early 19th emphasis on the study of the mind, indigenous people on the non-Western world and their social and cultural future were studied in detail and documented under ethnography ነው ማለት ነው። ስለዚህ ethnography ነው ማለት ይሄ ነገር። ethnography ምንድን ነው? the specific process of writing about the people. It involved the detailed and the descriptive documentation of the single culture based on first-hand observation። ስለዚህ ይሄ ነገር ኤትኖግራፊ ማለት ምንድነው? እንትን ነው የሆነ ዳታ የሆነ ካልቸር አለ። ያ ካልቸር ወይም የሆነ ነገር እንደ ፈርስት-ሃንድ ኦብዘርቬሽን አለ አይደል? የሆነ ሰው የሆነ ባህልን ለማጥናት ምናምን ከሄደ ኖርማሊ እሱ ሰውዬ መሄድ አለበት ማለት ነው። ወደዛ ሄዶ ያንን የሚሆነውን ነገር የሚያደርጉትን ነገር ሁሉ እያንዳንዱ እያየ ማለት ነው። ፈርስት ሃንድ ኦብዘርቬሽን የሚባለው እሱ ነው ማለት ነው። ሁሉን ነገር እያየ ምናምን ካደረገ ያ ነገር ደግሞ የዛን ባህልን ዲቴይልድ ዲስክሪፕሽን ምናምን የሚሰጥ ምናምን የሚያሳይ ነገር እንትን ካደረገ ያ ነገር ኤትኖግራፊ ብለን እንጠራዋለን ማለት ነው። ስለዚህ ያንን ያሳያል ማለት ነው ይሄ ጥያቄ። ኦኬ ወደ ስድስተኛ the comprehensive Darwinian theory of the evolution is cumulative effect of dash fact። ስለዚህ እነዚህ ዳርዊን የሰጠው ወይም ኢቮሉሽን እንትኑ የዳርዊኒያን ቲዮሪ ለኢቮሉሽን የሰጠው ሶስት ነገሮች አሉ አይደል? እነዛ ምን እንደሆኑ ነው የጠየቀው ማለት እዚህ ላይ ሶስት ነገር ነው። አይ ቲንክ ሪፍሊኬሽን፣ ቫሪዬሽን እና ሴሌክሽን ነው ማለት ነው። ስለዚህ አንሰሩ ዲ ነው ማለት ነው። ምንድነው? for evolution to work you need the three things must copy themselves። ያ ደግሞ ምንድነው? ራሳቸውን እያባዙ የሚሄዱበት is the replication ይባላል ማለት ነው። there must be difference between them variation ይፈጠራል ምናምን በእነሱ መካከል ከዛ survive better than the other። ስለዚህ አንዳንዶቹ ይጠፋሉ፣ አንዳንዶቹ ደግሞ ሰርቫይቭ ያደርጋሉ ማለት ነው። ስለዚህ ፊተስት የሆነው ወይም ሰርቫይቭ የሚያደርግ የሆነ
ኤንቫይሮንመንቱ እየተመቸለት እየተባዛ ምናምን ይሄዳል ማለት ነው። ሌላው ደግሞ እየጠፋ ምናምን ይሄዳል ብሎ ነበር ዳርዊን በራሱ ዳርዊኒያን ቲዎሪ ላይ ስለ ኢቮሉሽን ያስቀመጠው 3 ነገሮች ናቸው፣ ሪፕሊኬሽን፣ ቫሪዬሽን እና ሴሌክሽን። ስለዚህ ዳርዊኒያን ቲዎሪን የሚያሳይ እንትኑ የዲ ቾይስ ነው ማለት ነው። ኦኬ 7ኛ which of the following best describe how anthropologists primarily learn new information about the humans? ስለዚህ ስለ ሂውማን የምናገረው ነገር ምንድን ነው ይላል። which ማለት the best describe how anthropologists primarily learn new information about humans። ስለዚህ ስለ humans እንትን የሚለው ነገር ምንድን ነው? አንደኛ ማለት 7ኛ አንሰሩ ምንድን ነው? ይሄ ነው ማለት ነው። ኦኬ well they use other method field works specifically for participants observation. Okay, it's a gold standard of the anthropology. It's about doing to the source rather than just reading about it or stay in lab. So field job የሚባለው ነገር ነው ማለት ነው። 7ኛ ጥያቄ ይህን ይመስላል። ወደ 8ኛ okay, which movement is often credited with influencing the early development of the anthropology? A. The Resistance, Renaissance. B. Enlightenment. C. The Industrial Revolution. D. The Revitalization movement. So the answer is the Enlightenment, right? Because the Enlightenment was the intellectual movement that shapes focus toward reason, science, and the systematic study of human nature, which eventually leads to the form of the science of the anthropology. Anthropology እንዲያደርግ ለአንትሮፖሎጂ ሙቭመንት ምናምን በጣም ኢንፍሉዌንስ ያለው ኢንላይትመንት ነው ማለት ነው። ኦኬ what isn't an instrument of qualitative or ethnographic research? ያልሆነው የኳሊቴቲቭ ኢትኖግራፊክ ሪሰርች ያልሆነው ነገር ኢንስትሩመንት ኳሊቴቲቭ ኦር ኦኬ ዲስ ቢ ኢንዲቭስ ኢንተርቪው የለም ማለት ነው። ኦኬ based on the student's mark career sheet they was selected. However, the most text all were qualitative. If these 3 occasions were Yep. What method is commonly used by physical anthropologists to study human evolution? Okay. Exacerbation, ethnography, genetic analysis. Okay. What method commonly used physical anthropologists to study human evolution? So genetic analysis, I think. Genetic analysis, no matter. So physical anthropologists study the biological study of the humans, comparing DNA and looking at the genetic mutation over time. And the most common modern way to track our evolutionary path. Okay. The question number 11 is that is the study of non-human primates, anatomy and social behavior compared to that the humans. Okay, paleontology, evolution, primatology, genetics. I think the answer is C. Primatology. Okay, primatology is the subfield of the biological anthropology. By studying our closest living relative, monkey and apes, which gain insight into how early human ancestors might have behaved ምናምን የሚለውን ነገር ስለ ከሂውማን ጋር የሚቀራረቡ ፕራይሜት እንትኖችን ያጠናል ማለት ነው። ኦኬ human. That is the study of human biological evolution through the analysis of the fossil remains from the prehistoric time to determine the missing link that connect modern human with its biological ancestor. Answer is A. Archaeological, B. Artifact, C. Primate, D. Paleontology. So the answer is paleontology. Right? Because paleo means ancient and history combined paleontologists. The study of the fossil with
ስለ ፎሲል የሚያጠና ማለት ስለ ቅሪተ አካል ምን የሚያጠና with the physical anthropology to know about the human evolution ይላል። To the following claims is correct about the term ethnography and ethnology. Ethnology provides a first-hand detailed description about living culture. Ethnography is the study of one topic in more than one culture. Ethnography is comparative cross-cultural study. Ethnography is based on the first-hand field work and research of one culture. The answer is D. Okay, the ethnography is based on first-hand field work and research of the one culture. The ethnography authors for the report of the single group. The ethnography is what happens later when you compare those. Ethnology ከሆነ ኮምፔር ታደርጋለህ። ግን ethnography ሲሆን ምንድነው? it's a report of the single group ነው ማለት ነው። አንዱን ከሌላ ጋር ኮምፔር እያደረገ ኮምፔር እና ኮንትራስት እያደረገ ምናምን ካየ ኤትኖሎጂ ነው ማለት ነው። what happens later when you compare those reports to find the universal featuring across the many cultures. ስለዚህ ይሄ ነገር በሁሉም ነገር ያለ ነገር ነው ምናምን ብለን የሆነ ዩኒቨርሳል የሆነ ፋክትሪን ለማግኘት ኮምፔር አንዱ ከሌላ ጋር ኮምፔር እያደረገን ለምሳሌ በኢትዮጵያ ራሱ ውስጥ አንድ የሆነ የሀዲያ ባህል ካለ የሀዲያ ከኦሮሞ ጋር ምናምን እንትን ኮምፔር ሲያደርጉ ምናምን የሆነ እነሱ የሚግባቡበት ምናምን ካለ ደግሞ ልክ ከቻይና ከአሜሪካ ከካናዳ ምናምን እንደዛ እያንዳንዱ ካልቸር በየሀገራቱ ያለውን ሁሉ እንትን አድርገው ኮምፔር እያደረገ ዩኒቨርሳል የሆነ ሁሉም የሚስማሙበት ፖይንት ወይም ፋክትሪንን ለማግኘት የሚያደርጉበት ኢትኖሎጂ ይባላል ማለት ነው። ኢትኖግራፊ ከሆነ ሲንግል የሆነ ግሩፕ ወይም የሆነ ካልቸርን እንትን ሪፖርትን የሚያሳይ ነው ማለት ነው። ይህ ነገር ይህንን ያሳያል ማለት ነው። ኦኬ 14ኛ ጥያቄ ደርሰናል። ኢንቫይሮንመንታል ኤንድ ፓሊዮንቶሎጂካል ሪሚናንት are frequently with illustration of ሪሚናንት የቅሪተ ምናምን ይሄ ነገር ምን ያሳያል? it refers ኢኮፋክትን ያሳያል ማለት ነው። ኢኮፋክት ይሄንን ያሳያል ማለት ነው። ኢኮፋክት this is the key distinction in the archaeology. if a human made is like artifact ብለናል አይደል? ኢኮፋክት የሚባለው ናቹራሊ ሜድ የሆኑ ነገሮች ናቸው። it's found it's a natural made but it's found at the human side fossilized or seeds ምናምን ሲሆን ኢኮፋክት ናቸው ማለት ነው። ስለዚህ ፔሌንቶሎጂካል ሪሚናንት እነዚህ ፌሊዮ ምናምን ብለናል አይደል? ፌሊዮ ነው እንትና ፎሲል ምናምን የቀረ ነገር ፎሲል ምናምን ሲሆን እንደዛ ናቸው ማለት ነው። 15ኛ that's the process that increase the livelihood of the survival of the organism. ስለዚህ ይህ ጥያቄ ምንድን ነው? አዳፕቴሽን ነው ማለት ነው። አንሰሩ adaptation refers to the physical and behavioral traits that allow an organism to fit better in its environment, directly increasing its chance to survive long enough to reproduce. ስለዚህ አዳፕቴሽን ማለት ነው መላመድ ምናምን ማለት ነው አይደል? ስለዚህ አንድ የሆነ ኤንቫይሮንመንት ለየሆነ ኦርጋኒዝም ምናምን ተመችቶለት ያ በዛ አካባቢ ፊተስት የሆነ ቀዳሚ የሆነ ወይም አሸንፎ ምናምን ተቋቁመው ምናምን የሚኖሩት ራሳቸውን እያባዙ ምናምን ይሄዳሉ፣ ብዙ እድሜ ይኖራሉ፣ ይባዛሉ ምናምን የሚለውን ነገር ነው ይሄ አዳፕቴሽን የሚለው ነገር የሚያሳየው ማለት ነው። ኦኬ አሁን ወደ 16ኛ ጥያቄ ደርሰናል። which one of the following is a political historical outcome of race and racial classification? ስለዚህ slave trade, communalism, Nazi master or pure race or ዲ ደግሞ ኦል ነው ማለት ነው። ስለዚህ ከነዚህ ውስጥ ሬስ እንዲመጣ ያደረገው የትኛው እንደሆነ ነው የተጠየቀችት ማለት ነው። እነዚህ ሁሉ ናቸው ማለት ነው። አንሰሩ ዲ ኦል ነው ማለት ነው። Historically, the pseudo-scientific classification of the race was used as a tool to justify power imbalance.
ፓወር ኢምባላንስ ሲሆን ደግሞ ምንድን ነው የሚሆነው? ስሌቭ ትሬድ ምናምን የባሪያ ንግድ ምናምን አለ፣ ኮሎናይዜሽን አለ፣ አንዱን ይይዛል ምናምን ኦር ፊክ አይዲዮሎጂስ ኦፍ ናዚ ራይን። ስለዚህ ነገር ደግሞ አለ ፊውር የሆነው ጂውሽ ምናምን የነበሩት የራሳቸውን ፒውር ብሎ ያስባሉ። እነዛን ደግሞ ለማጥፋት ናዚ የተነሳበት ምናምን ነገር አለ። እነዛ ነገሮች ናቸው ሬስ ምናምን እንድመጣ እንትን ምክንያት የሆኑት ማለት ነው። ወደ 17ኛ ጥያቄ ባይዘው ጥያቄዎች ጨርሰናል ማለት አሁን ክላሲፋይ ሂውማን ቤዝድ ኦን ዴር ፊዚካል ኦር ፌኖታይፒካል አትሪቢዩትስ ላይክ ብላክ ኦር ዋይት ምናምን ብለን የምንለው ምንድን ነው? ኢትስ ሬስ ነው ማለት ነው። ሬስ ስለዚህ አፊራንስ ምናምን ይገልጻል። ሬስ ኤትኒሲቲ ሲሆን አቦ ሼርድ ካልቸር እና ላንጉዌጅ ነው ማለት ነው። ስለዚህ ሼርድ የሆኑ ካልቸሮች እና ላንጉዌጆችን ነው የሚያሳየው ማለት ነው። ሬስ ሲሆን ደግሞ ምንድነው የሚያሳይ? ስፔሲፊካሊ አት ሶሻል ካቴጎሪ ቤዝድ ኦን ፕሪሰርቭድ ፊዚካል ኦር ፌኖታይፒካል ዲፍረንስ ላይክ ስኪን ከለር ምናምን። ስለዚህ አሁን ሬስ ምናምን ሲባል ያው አፍሪካኖች አብዛኞቹ ጥቁር ናቸው። ደግሞ ኤዥያዎች ምናምን አሉ፣ ቻይናዎች አሉ። ፊታቸው ምናምን ትንሽ እንትን ይላል። እነዛ አይነት ነገሮች ምናምን ከለር፣ ስኪን ከለር ምናምን። ስለዚህ ፊዚካል አፊራንስ ምናምን አለ፣ ውጫዊ ገጽታዎች ምናምን በነዛ ነገር እንትን በነዛ መልክ ሰውን ክላሲፋይ የምናደርግበት ወይ ሬስ ተብሎ ነው የሚጠራው ማለት ነው። ዋው ጨርሰናል። በቃ ያው 20 ጥያቄ 18ኛ ጥያቄ ላይ ነን። አርኪኦሎጂካል አንትሮፖሎጂ ስቴዲ ዘ ማቴሪያል ፕሮዳክት ኦፍ ዘ ሊቪንግ ፒፕል ይላል ማለት ነው። ስለዚህ አንሰሩ ምንድነው? ትሩ ኦር ፎልስ ነው ማለት ነው። ስለዚህ አንሰር ኢዝ ትሩ ነው ማለት ነው። አንትሮፖሎጂካል አርኪኦሎጂካል አንትሮፖሎጂስት የሚያጠናው ስለ ማቴሪያል ፕሮዳክት ኦፍ ሊቪንግ ፒፕልስ ነው ማለት ነው። ስለዚህ አንሰሩ ትክክል ነው ማለት ነው። although we usually associate archaeological with ancient past, ethno-archaeological involves studying the material remains of the living the society to help interpret how people is in the past lived ምናምን የሚለውን ነገር ያጠናል ማለት ነው። 19ኛ ደግሞ ምንድነው? the anthropology is only about studying primitive society። ስለዚህ ፕሪሚቲቭ ሶሳይቲን ብቻ ነው የሚያጠናው ይላል። ይህ ነገር ፎልስ ነው ማለት ነው። ስለዚህ ምንድነው አንትሮፖሎጂ ስለ ፕሪሚት የሆኑ ሶሳይቲ ብቻ ያጠና ማለት ነው። ኢፍ ኮመንሊ ሚስኮንሰፕሽን ነው ማለት ነው። ስለዚህ ሞደርን አንትሮፖሎጂ ኢዝ ስቴዲ ኦፍ ኦል ሂውማን ኢን ኦል ፕሌስ ኤንድ ታይም ኢንክሉዲንግ ሞደርን አርባን ፕሌስ፣ አርባን ላይቭስ፣ ኮርፖሬት ካልቸር፣ ዲጂታል ኮሚኒቲ ምናምን እነዛን ነገሮች ጨምሮ ነው የሚያጠናው እንጂ ፕሪሚቲቭ ሶሳይቲን ብቻ ያጠና ማለት ነው። ኦኬ መጨረሻ ጥያቄ ምንድነው? ስቴዲ ዋን አስፔክት ኦፍ ዘ ዌይ ኦፍ ላይፍ ኦፍ ዘ ግሩፕ ኦፍ ፒፕል ባይ ሪሌቲንግ ኢትስ ቱ አዘር ኮምፕሌክስ ሪሌትድ አስፔክት ኦፍ ዘ ላይፍ ኢዝ ሆሊዝም ይባላል ማለት ነው። ስለዚህ ይህ ጥያቄ ትሩ ነው ማለት ነው። ሆሊዝም ኢዝ ዘ ቢግ ፒክቸር perspective. It means you can't understand one part of the culture, like the religion, without looking at how it's connected to everything, like political, family, survival ምናምን የሚለውን ነገር ነው የሚያጠናው እንጂ የሆነ ፓርት ብቻ አይደለም ማለት ነው። ሆሊዝም የሚባለው ሁሉም ነገር ስለ ፋሚሊ፣ ስለ ፖለቲካ፣ ስለ ሰርቫይቫል፣ ስለ ሁሉ ነገር ኮንሰርን ያደርጋል ማለት ነው። ስለዚህ ይህ ነገር የሚናገረው ስለ ኮምፕሌክስ የሆነ ሪሌትድ የሆነ አስፔክት ኦፍ ላይፍን የሚያጠና ሆሊዝም ነው ማለት ነው። ነው ማለት ነው። ስለዚህ ጥያቄዎች እነዚህ ናቸው ለዛሬ ያዘጋጀውላችሁ። ስለዚህ እስከ አይ ቲንክ እንደተጠቀማችሁት ተስፋ አደርጋለሁ። ከዚህ በመቀጠል ደግሞ ብዙ እናንተን የሚረዱ እንደዚህ አይነት ጥያቄዎችን ወይም ቱቶሪያል ምናምን በማዘጋጀት አግዛችኋለሁ ማለት ነው። እናንተም ደግሞ ሰብስክራይብ በማድረግ ላይክ በማድረግ እንድትተባበሩ እንጠይቃችኋለሁ። በሰላም ማለት ነው። ኦኬ